በዛሬው ዝግጅቴ ይህችን ገሳጭና በይዘቷ ትንሽ በመልእክቷ ሰፊ የሆነን አስተማሪ የሆነ ክስተት ላካፍላችሁ ወደድኩ። ነጋዴ ሳንቲሙን ዘውትር እንደሚቆጥረው፣ ተማሪ የማለፊያና የመውደቂያ ውጤቱን እንደሚያሰላው፣ በዚህ ውድድር የሚሳተፍ ተወዳዳሪም ወንጀሉን ይቆጥራል። የሚያደርሰውን አደጋ ይጠነቀቃል። ሱፊያን አተውሪ እንደ ምሳሌ መውሰድ እንችላለን። በከፍተኛ ቁጭትና ጸጸት እንዲህ ይላሉ: የሌሊት ሶላትን ለ5 ወራት ተከለከልኩ። ይህም በሰራኋት አንዲት ወንጀል ሳቢያ ነበር። የወራት ማለፍ ወንጀሉን እንዲረሳ አላደረጋቸውም። ሁሌም ከፊት ለፊታቸው ይደቀንባቸዋል። ታላቁን ታቢዒ መሐመድ ኢብኑ ሲሪን ተመለከት። በአንድ ወቅት ዕዳ ውስጥ ገቡ። በነፍሳቸው ላይ የምርጥ ሰዎች ምርመራ አደረጉ። ያ ምርመራ ከነጋዴዎች የገንዘብ ሂሳብ የረቀቀ ነበር። ይህ ዕዳ በሕይወታቸው ለምን እንደደረሰ ራሳቸውን መርምረው የደረሱበት ውጤት የሚከተለው ነበር። በአላህ እምላለሁ ይህ ዕዳ በእኔ ሕይወት ሊከሰት የቻለው ከ40 ዓመታት በፊት በፈጸምኩት ወንጀል ሳቢያ ነው። አንድን ሰው አንተ ደሃ ስል ተናግሬዋለሁ። ከዚያም መሐመድ ኢብኑ ሲሪን ስለ ራሳቸው ያሉትን የሰማ ሰው ለአባ ሱለይማን አዳሪቂ ነገራቸው። እርሳቸውም የእነርሱ ወንጀል በጣም ትንሽ በመሆኑ በየትኛው ወንጀላቸው ምክንያት እንደሚቀጡ አወቁ። የእኔና ያንተ ወንጀል ደግሞ በጣም ከመብዛቱ የተነሳ በየትኛው ወንጀላችን ምክንያት እየተቀጣን እንደሆነ ማወቅ ተሳነን ሲሉ የመሐመድ ኢብኑ ሲሪንን ታላቅነት መሰከሩ። አላህ በሰማነው የምንሰራ ከተከለከልነው የምንከለከል ያድርገን። ሰላም አለይኩም ወራህመቱላሂ ወበረካቱ።